ተጣጣሩ ወራሪዎች የሚደርስባቸውን ግፍ ተባብሶ መቀጠሉና መደበኛ ህይወታቸውን በሰላም መምራት አለመቻላቸውን ተናግረዋል። ከጸገዴ ወልቃይትና ቃፍታ ሑመራ ወረዳዎች አስተያየታቸውን የሰጡ ነዋሪዎች ያሉበት ሁኔታ እጅግ ከባድ መሆኑና የዕለት ተዕለት እንቅስቃሴያቸው በሰላም ማከናወን አለመቻላቸውን በመጥቀስ ማንነታቸውን እንዲቀይሩ ለማድረግም በወራሪ ኃይሎቹ የከፋ ጥቃት እየተፈጸመባቸው መሆኑን ተናግረዋል። አሁንም በየቀኑ የሚታሰሩ የሚገደሉና በሚደርስባቸው ግፍ የሚፈናቀሉ እንዲሁም የሚሰደዱ ወገኖች በርካታ መሆናቸውን የጠቆሙት አስተያየት ሰጪዎቹ ተከዜ ዘብ ተብሎ በአማራ ክልል መንግስት ለተቋቋመው ታጣቂ ኃይልም ስንቅና ገንዘብ እንዲያዋጡ እየተገደዱ መሆናቸውን ገልጸዋል። በመሆኑም የፕሪቶሪያው ስምምነት ሙሉ በሙሉ ተተግብሮ ህዝቡ እየደረሰበት ካለው ስቃይና መከራ እንዲላቀቅ የስምምነቱ ፈራሚዎችም ሆነ አደራዳሪ አካላት ወራሪ ኃይሎቹ ከአካባቢው በማስወጣት ኃላፊነታቸውን እንዲወጡ ተማጽነዋል። ተፈናቃዮችና ስደተኞች በአስቸኳይ ወደ ቀያቸው እንዲመለሱ ጥሪ ቀረበ። ከመኖሪያ ቀያቸው ተፈናቅለውና ተሰደው በሱዳንም ሆነ በትግራይ በተለያዩ የመጠለያ ጣቢያዎች እጅግ አስከፊ ህይወት እያሳለፉ መሆኑን የተገለጸ ሲሆን አሁን ደግሞ የክረምት ወቅት እየገባ መሆኑን ተከትሎ የእነዚህ ወገኖች መከራ በከፋ ሁኔታ ተባብሶ አስፈሪ እልቂት ሊከሰት እንደሚችል ነው እየተገለጸ ያለው። እነዚህ በየመጠለያ ጣቢያዎቹ በረሃብና በበሽታ እያለቁ ያሉትን ወገኖች በአስቸኳይ ወደ ቀያቸው በመመለስ ከተደቀነባቸው እልቂት መታደግ እንደሚገባ ነው ጽላል ሲቪል ማህበረሰብ ምዕራብ ትግራይ ጥሪ ያቀረበው። ከዚህም በተጨማሪ በወረራ ስር ያለው የምዕራብ ትግራይ ህዝብም በየቀኑ የሰቆቃ ጊዜ እያሳለፈ መሆኑን ያስታወቀው ማህበሩ የፕሪቶሪያው ስምምነት በተሟላ መንገድ ተግባራዊ ተደርጎ ካለበት አስከፊ ህይወት መታደግ ይገባል ሲልም ጥሪውን አቅርቧል። ለዚህም የፌዴራል መንግስት ሆነ ዓለም አቀፍ ማህበረሰብ ህጋዊና ሰብአዊ ኃላፊነታቸውን እንዲወጡ ጠይቋል። ማህበሩ በመጪው ሰኔ ወር ላይ ትልቅ ዓለም አቀፍ ሰላማዊ ሰልፍ ለማካሄድ ማቀዱን አስታውቋል። ተመልካቾች ከዚህ ጉዳይ ጋር በተያያዘ ተጨማሪ ማብራሪያ ሊሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን መምህር ይብራህ የማነ የጽላል ሲቪል ማህበረሰብ ምዕራብ ትግራይ አባል ናቸው። መምህር ይብራህ እንኳን ደህና መጡ። ወራደቃ ደህና ቆያችሁ። አመሰግናለሁ። እንግዲህ ጽላል ሲቪል ማህበረሰብ ምዕራብ ትግራይ ዓለም አቀፍ ሰላማዊ ሰልፍ ለማካሄድ ማቀዱን አስታውቋል። እስኪ አጠቃላይ የሰልፉ ዓላማ ምንድነው? መቼስ ነው የሚካሄደው? የት ነው የሚካሄደው? ሊካሄድ የታቀደው የሚለውን ጠቅለል አድርገው ይንገሩኝ እስኪ። አመሰግናለሁ እዚህ ጥረ አክብራችሁ ስለጋበዛችሁን። ያው የሰልፊው መሪ ቃሉ ለአምስተኛ ክረምት ቴንዳ ላይ መኖር ይብቃል ወደ ቀያችን መልሱን የሚል ይዘት መሪ ቃል ያለው ነው እየተካሄደ ያለው። ያው እንደ ቅድም ብለህ እንደገለጽከው ሰልፉ በትግራይ ውስጥ በሀገር ውስጥና በውጭ የሚካሄድ ነው። በትግራይ ውስጥ መቀለ ሆኖ ሮማናት አደባባይ ከ11 እስከ 13 ሰኔ የሚካሄድ ነው። በውጭ ደግሞ ስዊዘርላንድ ጄኔቫ የሚካሄድ ነው ማለት ነው። የሰልፊው ዓላማ ያው እንደሚታወቀው ከቀያችን ከምንፈናቀል ጀምሮ ለ4-5 ክረምት እየኖርን ነው። በዚህ 4 ዓመት ህዝባችን እያሳለፈው ያለው ሰቆቃ፣ ችግር፣ ረሃብ፣ ሞትና ያው ይታወቃል። በጣም አስከፊ የሚባል ችግር እያሳለፈ ነው የሚገኘው። ይሄ ለአምስተኛ ክረምት ከቀጠለ እንደ ህዝብ ስለማንቆይ በቃ ይሄን ነገር እንዲቆም ይብቃ ወደ ቀያችን መልሱን የሚል ጫና ለመፍጠር የሚችል ትልቅና በይዘቱ ለየት ያለ ሰላማዊ ሰልፍ ነው። አንድ ዓላማው ይሄ ነው። ሁለተኛ ዓላማው ደግሞ የፕሪቶሪያ ውል የፈረሙ ፌዴራልና ዓለም አቀፍ ተቋማት እንዲሁም ጊዜያዊ አስተዳደር ትግራይ በተለይ ደግሞ የፌዴራል መንግስት ይህ ውል እንዲፈጽም የፈረመው ውል ውሳኔው እንዲተገብር ጫና ለመፍጠር አለበለዚያ በዚህ ክረምት ወደ ቀያችን ምንገባ ካልሆነ የሚፈጠረው ችግር ኃላፊነት እንዲወስድ ጥሪ ለማቅረብና ለመሰላለፍ ውሉ እንዲተገበር እንዲሁም ማህበረሰብ ዓለም ያለንበት ችግራችን ተረድቶ ስቃያችን ተረድቶ የፕሪቶሪያ ውል ስምምነት እንዲተገበር ጥሪ ለማቅረብ ነው ዓላማው፣ የሰልፍ ዓላማው። እስኪ በሰልፉ ላይ መገኘት ያለባቸው አካላት ማለት የዚህ በስቃይ ውስጥ ያለው ህዝብ ድምጽ እንዲሆኑ እስኪ የምታስተላልፉት መልእክት? ይህ ሰልፍ የጠራው ጽላል ሲቪክ ማህበረሰብ ምዕራብ ትግራይ ለተፈናቃዮች ድምጽ ሁሉ ጊዜ እያሰማ የሚገኝ ማህበር ነው። ይህ ሰልፍ ጽላል ሲቪክ ማህበረሰብ ምዕራብ ትግራይ ይጥራው እንጂ ሰልፉ የመላ የትግራይ ህዝብና የትግራይ ህዝብ ወዳጆችና ሰብአዊ አስተሳሰብ ያላቸው ህዝቦች የሚደግፉ ሰልፍ ነው። ምክንያቱም ዓላማው ያ ተፈናቃይ በስቃይ እየኖረ ያለው ችግሩ እንዲበቃ
ከጎናችን ሆናችሁ ደግፉን፣ ድምጻችን አሰሙልን የሚል ይዘት ስላለው ሁሉም ትግራይ ውስጥ ያለም በውጭ ያለም ማህበረሰብ የትግራይ ወዳጅም ሁሉ ይሄ ሰልፍ በአግባቡ በተያዘለት ዓላማና ጊዜ እንዲሳካ ከጎናችን መሆን ጥሪ እናቀርባለን። ሁሉም መገኘት አለበት የሚል መልእክት ነው ማስተላለፍ ያለብን። ጥሩ። እስኪ አጠቃላይ የምዕራብ ትግራይ ህዝብ አሁናዊ ሁኔታ ምንድነው የሚመስለው? እንደሚታወቀው ቅድም ብለህ በዜናው እንደገለጽከው እያሳለፍነው ያለነው ችግር ከሙታን በላይ ከህልዋን በታች ሆነን እያሳለፍን ያለነው ኑሮ አይደለም። በጣም አስከፊ፣ በየጊዜው በረሃብ እየሞትን ነው። በየጊዜው በተስፋ ቆራጥነት በጭንቀት ውስጥ ነው የምንኖረው። እንደሚታወቀው ረድኤት ሰጪ ድርጅቶችም አሁን እጃቸው እያጠፉ ነው። በአግባቡ እርዳታም ህዝባችን እያገኘ አይደለም። በረሃብ የሚሞተው ህዝባችን ቀላል አይደለም። ህፃናቶችም በተመጣጣኝ ምግብ ሰውነታቸው እየመቀቀ የአእምሮ መዛባት ችግር እየገጠማቸው ነው ያለው። በአግባቡ ትምህርት ገብቶ ወጥቶ እየተማሩ አይደለም እና በጣም ከባድ ችግር ነው ያሳለፍነው ያለ ነው። በጣም ይሄ ይታወቃል። ይህ ማህበረሰብ ዓለም ወይም የፕሪቶሪያ ውል እንዲፈጸም የፈረሙ አካላቶች ለምንድን ነው ዝም ብለው እያዩ እንዳሉ ይገርመናል። ይታወቃል ችግራችን እና በጣም አስከፊ ችግር ነው ያሳለፍነው ያለ ነው። እስካሁን ደርሰናል። ካሁን በኋላ ይሄም ከቀጠለ ወደ ቀያችን ካልገባን የሚፈጠረው ችግር በጣም አስቸጋሪ ነው። ምናልባት ትግራይ ውስጥ ያለን ብቻ ሳይሆን በሱዳንም አለ ምዕራብ ትግራይ እዛ በወራሪዎች ስር ያለው ህዝብ ማለት አዎ፣ በሱዳን ያው በዜናና በማህበራዊ ሚዲያ እንደምናየው በእሳት የተቃጠለ ነው፣ በረሃብ የተቃጠለ ነው። በየጊዜው በእሳት ተቃጥሎ የሚመተው ብዙ ነው። በሱዳን ብቻ አይደለም፣ በምዕራብ ትግራይ ውስጥ ያለም በሰቲት ሁመራ፣ በጸገዴ፣ በወልቃይት ያለ ህዝባችንም ራሱ ኑሮ አይደለም እየኖረው ያለው። በዛ ወራሪዎች እየደረሰው ያለው ችግሮች በጣም ከባድ ነው። እሱም ልንደርስበት ይገባል። በሱዳን ያለም አስከፊ ህይወት እያሳለፍን ነው። ቃላቶቹም ለመግለጽ በጣም ይከብዳል። ታጣለህ። ችግራችን ከቃላቶች በላይ ነውና በጣም አስከፊ ችግር እያሳለፍን ነው። ይሄ እዚህ ጋር መብቃት አለበት። የሚመለከተው አካል የፕሪቶሪያ በተለይ ፌዴራል መንግስት የፕሪቶሪያ ውል እንዲፈጸም ከፍተኛ ድርሻ ስላለው እንዲተገብርና ወደ ቀያችን እንዲመልሰን እንማጸናለን። እስኪ ማህበራችሁ የህዝቡ የምዕራብ ትግራይ ህዝብ ስቃይ እንዲያበቃ በአጠቃላይ ያው የምዕራብ ትግራይ ህዝብ ስቃይ የሌላው ህዝብም ስቃይ ስለሆነ ስቃዩ እንዲያበቃ ስምምነቱ እንዲተገበር በምን መልኩ ነው እየታገለ ያለው? እንዴት ነው እየታገለ ያለው? ከዓለም አቀፍ ማህበረሰቡ ጋር ያለው ግንኙነት ምንድነው የሚመስለው? እንዲሁም ከሌሎች ባለድርሻ አካላት ሰብአዊነት ከሚሰማቸው አካላት ጋር ያለው ግንኙነት በምን መልኩ ነው እንዴት ነው እየታገለ ያለው የሚለው በቀጣይ እናንተ ጎን ተሰልፎ የህዝቡ ስቃይ እንዲያበቃ ለማድረግ ሌሎች አካላትም የእናንተን ትግል እንዲቀላቀሉ ከማድረግ አንጻር ጽላል ሲቪክ ማህበረሰብ ምዕራብ ትግራይ ከሚቋቋም ጀምሮ ወደ 1 ዓመት ገደማ አድርገዋልና ይህ ሲቪክ ማህበር ነው። የፖለቲካ አጀንዳ የለውም። ከፖለቲካ ንክኮች ነፃ የሆነ ማህበር ነውና በዚህ 1 ዓመት ብዙ ስራዎች ሰርተዋል። ዋናው የመቋቋም ዓላማው ደግሞ አንደኛ ህዝባችን ወደ ቀያችን እንድንመለስ ጥሪ ማቅረብ፣ ጎስጓስ ማድረግ፣ መስራት ነው። የፕሪቶሪያ ውል ስምምነትም ተግባራዊ ሆኖ እንዲፈጸም ማድረግ ነው። ሌላ ደግሞ ያለው የማህበራዊ ኢኮኖሚካሊ ችግሮች የህዝባችን ጥናት እያጠና ከሚመለከታቸው ባለድርሻ አካላቶች ያ ጥናት እያቀረበ እንዲፈታ ማድረግ ነው ዋና ዓላማው። ስራው መቋቋም ዓላማው ይሄ ነው። በዚህ አንጻር ስናየው በርከት ያሉ ስራዎችም በዚህ 1 ዓመት እድሜው በርከት ያሉ ስራዎችም ሰርተዋል። ድምጽ እየሆነ ነው። የህዝባችን ችግር እየለየ ለማህበረሰብ ዓለም ለሚመለከተው አካላቶችና መዳረግት አካላቶች እያቀረበ ነው። በየጊዜው በህዝባችን የሚፈጠረው አደጋዎችን፣ ችግሮችን በመግለጫ እያስታወቀ ድምጽ እየሆነ ነው ያለው። ችግራቸው እያጠናም ከሚመለከታቸው አካላቶች እየሰራ እየፈታ ይገኛል። ይሄ ዓላማው መሆኑ ተረድቶ ሌሎች ባለድርሻ አካላቶችም የዚህ ማህበር ዓላማው
የተፈናቃዮች ድምጽ መሆንና ችግሮችን መፍታትና ወደ ቀያችን መለስ መሰረት አድርጎ እየሰራ መሆኑ ታውቆ በዚህ ከኛ ጋር ጎን ሆኖ እንዲሰራ ወደ ህዝባችን ወርዶ ያለው ችግሮች አይቶ ህዝባችን በዘላቂ ወደ ቀያቸው ተመልሰን ወደፊት የነበርንበት ህይወት እንድንኖር እንድንሰራ እንዲያግዙን ጥሪ እናቀርባለን። እንደሚታወቀው ህዝባችን በጣም ትናንት ታታሪ ለራሱ ሆኖ ለሌላ የሚተርፍ ጅግና ህዝብ ነበረ። አሁን ያለውበት ሁኔታ ግን በግላጩ ነው ሆኖ ያለና ይሄ ህዝብ ወደ ነበረበት ያሳሰብና የህይወት አቋም እንዲመልስ ከዚህ ማህበር ጎን ሆኖ በዚህ ዙሪያ የሚሰራ እርዳታ ሰጪውን ሌሎች አካላቶች ከኛ ጋር ሆኖ እንዲሰሩ ጥሪ እናቀርባለን። አመሰግናለሁ መምህር ይብራሂም አነ ለሰጡን ማብራሪያ።